ነገሩ ሞልቷል። እያያችሁ ነው፣ ተገርማችኋል። ምንድነው ዛሬ ድግስ አለ ወይስ ምንድነው? ይኸውልህ ሁለተኛ ተጋቢ ነው እዚህ ቤት እንዳይሰራ። እኔ ከዛሬ ጀምሮ ራት እንደዚህ ካልቀረበ አልበላም። እንዴት ናችሁ የሚስተር ደስዌቼን ቤተሰቦች? እኔም ልጄም እንደምታዩት በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ ወደ እናንተ የመጣ ነው እኔና ልጄ በአንድ ሀሳብ ነው። ዳዲ ጋር ከሷ አባት ጋር ጥሩ ስሜት ላይ አልነበርንም፣ ትንሽ ተደባብረን ነበር። ለምን ዛሬ ለየት ባለ መልኩ ሰርፕራይዝ አድርጌ አልታረቀውም እና እንደምታዩ ከልጄ ጋር አንድ ላይ ነን። ኪቼን ገብተን እናበስላለን እራት። ቤቱም የተዘበራረቀውን እናስተካክላለን። እናንተ ደግሞ ከኛ ጋር ሁኑ። ሲመጣ ደግሞ ምን እንደሚሆን እናያለን። ማሪ አይደል? እራት አብረን እንሰራለን አይደለ? ዳዲ እስኪመጣ ድረስ እንሰራለን። እራትም እንሰራለን፣ ቤቱንም እናጸዳዳለን። እሺ በቃ አሁን ወደ ኪችን እየሄድን ነው። ወይ ከፍሪጅ ውስጥ አምጪ ስጋውን አይደለም ተመልካቾቻችን እራት አዘጋጅተናል። እሱ ሲመጣ አብረን እራት እንበላለን። እናንተም ከኛ ጋር ትበላላችሁ። የትም እንዳትሄዱ ታያላችሁ። እንግዲህ እንጠብቀዋለን። ጠረጴዛው ሁሉ ነገሩ ሞልቷል። እያያችሁ ነው፣ ተገርማችኋል። ዳቦን ረስተን ነበር፣ አሁን ገና ቀረ ብለው አላስታወስንም። ግን ቆየ ማለት አሉ እኔ ራሱ ዳዲ መጣ። ቀስ በይሽ ሰርፕራይዝ ደህና መጣህ። ና እንኳን ደህና መጣህ። ቆየ ግን ዛሬ ከልጄ ጋር እኛ አንተን እየጠበቅን ቆየና ና ምንድን ነው? ቁጭ በልና ና እዚህ ና ቁጭ በል። እየቀረጽን ነው በነገራችን ላይ ዋት ያው እዛ ካሜራ አድርገናል እንዴ? ደህና ነህ? እንኳን ደህና መጣህ። ዋው ዋው ዋው! ልብስ መቀየር ሻወር መውሰድ ትፈልጋለህ ወይስ ታጥበህ መተህ እራት መብላት ትፈልጋለህ? ምንድነው ዛሬ ድግስ አለ ወይስ ምንድነው? ይኸውልህ አይ ምንም የለም። በነገራችን ላይ እህትም እዚህ ነበረች። እሷ ነበረች እኮ አንተ ስቆይ ተናዳ ሄደች። ማን ለማታ ነው? እኛ እሷ ጠራቻት፣ እኛ ከዛ እሷ እየቀረጸች ነው። አይንሽ ለምን ቀላ? ስልክ እያየች ነበር፣ ለዛ ይሆናል። አይ ለምንድን ነው ይሄን ሁሉ ምግብ ያዘጋጃችሁት? ምንድን ነው? በቃ ሰሞኑን አስቀይሜክ ስለነበር ማይ ላቭ ሶሪ ልልህ ነው።
እና አንተ የምትወደውን ነገር ለምንድን ነው? ኧረ ባለቤት ያንቺ ምንድን ነው በተጣላን ቁጥር ምግብ እንደዚህ እንትን ማለት ምን ሆዳም ነው እያልሽኝ ነው ወይ ምንድን ነው ነገሩ? አይደለም አንተ ደግሞ የምትወደውን ምግብ አይደል እንደ ይሰራውልህ ደግሞ አንተ እንጀራ ጋግራል ድሮ ከኔ ጋር ፓስታ ለፍተህ ምናምን ስለሰራህ እኛ ደግሞ በአንተ ፋንታ የፓስታውን ፋንታ ሰርተናል። የዛሬ 2 ዓመት እኔ የሰራሁትን እናንተ አሁን ነው የምትሰሩት? አሁን ቆይ እሺ፣ አሁን ደግነቱ ርቦኝ ነው እንጂ ያለው ምግብ በልቼ ብመጣስ እንዴ እራት ውጪ እንደማትበላ ነው። ቃሂ ይዘህ ጃኬትህን ፊትህን ታጥበና ጠቆር ብለህ ደግሞ ፊትህን ታጥበና ይቀዘቅዛል ቶሎ ነው። ፊትህን ታጥበና እሺ እጅን ታጥቤ መጣሁ ለማምናት። እንደምታዩት ሚስተር ደሱ ትንሽ ደስም ብሎታል፣ ደንግጧልም፣ ገርሞታል። አብረን እናያለን እስከ መጨረሻ እንዴት እንደሚሆን። ገርሞታል በጣም። ኧረ የሚገርም ነው። እሺ አመሰግናለሁ። የትኛውን ልውሰድ? ሁሉንም ልውሰድ ወይስ ሁሉንም? እናንተስ ምን ለኔ ነው እንበላለን እንዴ? አብረን ነው የምንበላው እኛ እኮ። ሂድ ውሰድ፣ አንተ ውሰድና እኔ እወስዳለሁ። ማሬሽ እኔ እበላለሁ። እንጀራ ያው ቀዩን እንጀራ ውሰድ። ሁለቱንም ጋግረሽ ነው? ታሙም ነበረች እሷ ናት ያገዛችው። የሚገርም ነው፣ የሚገርም ነው። ኧረ ወጡን አንቺ ጨምሪልኝ፣ እኔ አልችልም እንደዚህ። እሺ ጨምር እራስህ ልመድ አንዳንዴ። አዶ ጨምሪልኝ። እሺ ጨምር። ቆይ ማማኔ ጨምርለታለሁ። በቃ እንደዚህ ከሆነ የለ ካልቀረ በፍቅር አሁን እኔ ስለደበረኝ አይደል ፍቅር በፍቅር እንደሆን ሁሌ እንደዚህ ስሪልኝ። እኔ ሌላ ጊዜ እንደዚህ ዝም ብለሽ ሽሮ ምናምን ብታቀርቢ አልበላም። ትፈልጋለህ እንቁላል? ይበቃል፣ ይበቃል፣ በቃ። ኧረ ምንድን ነው ዛሬ? በስመ አብ ጌታ ሆይ። ጎመን አልፈልግም። ስለተጨመረ ለአንቺ ውሰጂሽ። ይሄ አንቺ የሚገርም ነው። ቦታ እኮ ጠበበኝ ነገር የት ላይ እዚህ ገባለ ማሬ። እኔ እኮ ትንሽ ስለምቆይ ነው መብላት አልፈለኩም። ጎመኑን አነሳልሻለሁ ጎመኑን። ቆይ እኔ ግራ የገባኝ እንደዚህ እኮ ድሮ ፊልም ላይ ነበር ማለት ፊልም መሰለክ እንዴ ዳዲ? ፊልም ላይ ምናምን እንደዚህ አሜሪካ ፊልም ላይ እንደዚህ መዓት ምግብ ጠረጴዛ ላይ ቀርቦ ኦ ማይ ጋድ። ባለቤቴ ዳቦ ይኸው፣ ልጄ ይኸው ዳቦ። እስኪ ያለው ጸልይልኝ። የሚገርም ነው። አስቀምጪ። ጌታዬ ምግብ ስለሰጠ እናመሰግናለን። የቀረበውን ባርክልን በጌታ በኢየሱስ ስም። አሳጠርሽው። ምንድን ነው ለመብላት ቸኩለሻል? ነይ ቁጭ በይ። ዛሬው ነው በዛ ጋር ዞር። ነይ ቁጭ በይ በዛ ጋር ዞር። ውይ ልጄ፣ የሚገርማችሁ ነገር አባቷን በጣም ትወዳለች። እኔ አንድ ነገር ልንገርሽ፣ ትንሽ ጨጓራዬ ስላመመኝ ሀባብ ወስጄ እበላለሁ። ጁስ ጠጥቻለሁ አሁን እና አትበይም? አዎ ሀባብ እበላለሁ። ኧረ የሚገርም ነው። እሺ ለማንኛውም በጣም ቴንኪው። ትንሽ ስለከበደኝ እንደዚህ ማድረግ እየቻልሽ ግን ሁሌ ለእኔ ምንድን ነው ሽሮ ለምን እየሰራሽ? እሱንም በ15 ደቂቃ እያየው እራት የለም ብዬ ከጠየኩ በኋላ ነው ሽሮንም የምትሰሪው። በመጥበሻ ብለሽ ምን ነበር የሚባለው? ተጋቢ ነው። ሁለተኛ ተጋቢ ነው እዚህ ቤት እንዳይሰራ። ታዲያ ምን ይሰራል? እንደዚህ ወደ ላይ ውጪ ነበር። ዛሬ ቢያንስ ጎመን፣ እንቁላል፣ ስጋ፣ ሙዝ፣ ሀባብ፣ ዳቦ ቢያንስ ስጋዋንና እንቁላሏ ትሰራራት ሁሌ። እንዴ ከብዳል እኮ ጥሩ አይደለም ሁሌ። ታዲያ ለምንድን ነው የምታስለምጂኝ? እንደዚህ ከሰራሽማ እኔ ሌላ እራት አልበላም።
ወይስ ለዛው ሁሌ መጣላት አለብኝ? እሺ ሳራ ነው ችግር የለም። በቃ አንተ ምን ጨምርልኝ? አውቃ ያዝና እንደዚህ ብላ ተደግፈ ዘና ድግስ ቤት የገባው እየመሰለኝ ነው። ሰማ ማንም ተደግፈ ቁጭ ብለህ ብላ እንዲህ እንደዛ ቀብረር ነው ለፈኝ ብላ በቃ ዛሬ እኛ ዛሬ እውነትም የእኛ ቀን ነው። ከዚህ ቀደም ያው ወይ አሞኛል ብዬ ተኝቼ ነው የምጠብቀው፣ ወይ ቲቪ እያየሁ ፊልም እያየሁ ነው የምጠብቀው፣ ወይ ጸሎት ነገር እየጸለች አሜን ምናምን እያለች። እና ዛሬ ደግሞ እንደዚህ ጠብቄው ገርሞታልና እስቲ በነገራችን ላይ 3 ሰዓት ተኩል ላይ ነው የመጣሁት። ቤት መምጣት አልፈለኩም ነበር። ብዙ ጊዜ በቃ ቤት ስመጣ ሰሞኑ ልክ አይደለችም። ሳውራት ራሱ በትክክል አታወራኝም። ከዛ ቤት መምጣት በጣም ነው የሚያስጠላኝ እና እራት ራሱ በጣም ይደብረው። ብዙ ጊዜ እራት ከጠየቅኩ በኋላ እሺ ትልና ይሄ መጥበሻ ይዛ እኔ እንጃ 5 ደቂቃ ወይ እኔ እንጃ 6-7 ደቂቃ ቢሆን ሽሮውን ወዲያው እንትን ብላ ተጋቢ ነው እያየሁ በ5 ደቂቃ ሰርታ ታመጣለች። ያኔ ግን እሱ ተጋቢ ነው ሽሮ አትስ እያለ ሲነግራት ራሱ አሰማው ወዲያው ዝግት ነው የሚያደርገኝ። ከዛ ውጭ እየበላ ቆይ ላውራ እስኪ እና እንደዚህ መስራት እየቻለች እውነቴን ነው እንደዚህ ቀድማ እኔ ሳልጠይቅ አዘጋጅታ መጠበቅ እየቻለች ደግሞ ስለደበረ ስለተጣላ ምናምን ያልሽው ነገር ገርሞኛል። እኔ እኮ ባህሪሽን ካስተካከልሽ እኔ ደስ ይለኛል፣ ምንም ችግር የለውም። በእርግጥ እንደዚህ ምግብ መስራትሽም ደስ ብሎኛል። ግን እንደዚህ ስለተኮራረፍን ምግብ የሚቀርብ ከሆነ ሁሌ ነው የምጣለው። ኧረ ካሁን በኋላ ሁሌም እንደዚህ ነው። ይሄን ሁሉ ሰርተሽ ሳላጎርስሽ አታጉርስኝ ባለቤቴ። ዛሬ ጨጓራዬ ስለከበደኝ እውነት ጁስ ጠጥቻለሁ። ማሪ ጁስ ጠጥቼ ጁስ ጠጥቻለሁ። ጁስ ቅድም ፈጭታ ጠጥቻለሁ። ለዛ ይኸውልህ ሀባብ እኔ ልብላ። ያዝ እንግዲህ የሚገርም ነው። ተመስገን አምላኬ። ምንም ማለት አልችልም። ምግቡ ተመችቶኛል፣ ግን ካልቀረ እንደዚህ መቅረቡ ሙሉ እንዲሆን ለምን ሮማንቲክ አድርገሽ አበባ እና እንደዚህ በትነሽ ቀይ ቀሚስ አጭር ምናምን ለብሰሽ ፀጉርሽን ለቀሽ እንደዛ በነገራችን ላይ አስቤ ነበረ። ልጄም ስላለች ሮማንቲክ ማድረግ አልቻልኩም። ይሄ እኮ ጥሩ ነው፣ ግን ሮማንቲክ ብታረጊ ሞ ቀይ እንትን አድርገሽ ቀይ ተቀብተሽ ፀጉርሽን ለቀሽ ዋይንስ እሺ ይቅር ይሆናል። ጠጣ ነገር በቀጭኑ አንገቱ ረዥም ብርጭቆ የለም በሱ አድርገሽ ምናምን ፊልም ላይ እንደሚታየው ብታረጊ ይሄ 99% ነው፣ 100 ይሆን ነበር። ይህንን ሻማ አድርገሽ ዲም ላይቱን የሆነ ፓወሩን ቀንሰሽ ምናምን ሌላ ጊዜ የእውነት ፕሮሚስ እሱ ፕሮሚስ። ግን እኔ ከዛሬ ጀምሮ እራት እንደዚህ ካልቀረበ አልበላም። ችግር የለውም። እኔና ልጄ እስካለ ነገ ተጋቢ ነው ብታቀርቢ አልበላለሽም። ችግር የለውም። ለማንኛውም በጣም ደስ ብሎኛል እውነት። ቴንኪው ባለቤቴ። እንደዚህ አይነት ሙያ እያለሽ ተጋቢ ነው ሽሮ እውነት ኢት ኢዝ አሜዚንግ። በጣም ደስ ብሎኛል ባለቤቴ። አይ ታንክ ዩ ሶ ማች። አድዋንችንም አመሰግናለሁ። ምግቡ ሳይሆን እንደዚህ አስባችሁ ተጨንቃችሁ እንደዚህ መስራታችሁ በጣም ደስ ብሎኛል። በሚቀጥለው ደግሞ ሮማንቲክ አድርገሽ አንቺ ብቻ ስሪ። ጌታ ወይ ፊልም ላይ ሰው ውጭ ሀገር ፊልም ላይ ሰው እንደዚህ ቀርቦ ሲበላ ያየሁትን
እኔ ቤት ተሰርቶ ስለበላው እውነት ጌታዊ አይ ታንክ ዩ በጣም አመሰግናለሁ ጂሰስ ታንክ ዩ ጂሰስ እና በጣም አመሰግናለሁ ነገር በላቸው እና ቤተሰቦች የተከበራችሁ ፋሚሊ እውነት ከኛ ጋር በልታ እግዚአብሔር የተመሰገነ ይሁን። ያው እንደዚህ ቤቴ ተሰርቶ እስከዛሬ እንደዚህ ተሰርቶ በዓል ካልሆነ በዓል ራሱ ዶሮ ወይ የሆነ ስጋ ይቀርባል እንጂ እንደዚህ ፍራፍሬው ጎመኑ ምናምኑ ቀርቦ አያውቅም። እስከዛሬ አይቼ አላውቅም እንደዚህ አይነት ነገር። የልጅ ልደት ላይ ነው ኬክ ምናምን እንደዚህ የምትሰሪው አይደል? እና በጣም ሰርፕራይዝ ዶኛለሁ። በነገራችን ላይ ምግብ በጣም ነው የምወደው። እሷም ያን ስለምታውቅ ነው ደካማ ጎኔም ብዙ ጊዜ የሆነ ስንጣላ ምናምን ምግብ ትሰራለች። የሆነ ዘጭ ያለ ምግብ፣ የሚጣፍጥ ምግብ። የዛሬው ግን ትንሽ ተጋነነ። ይሁን ችግር የለው። በጣም ደስ ብሎኛል። አሁን ጠገብት ፍራፍሬ ግን እኮ እንደዚህ እየወጠቅሽኝ ኪሎ ጨምሮ አሁን ወደ 89 ኪሎ ሆኛለሁ። ስፖርት መስራት አለብኝ። ሚስቶች ካቀረቡ ወንዶች ዝም ብሎ ይበላሉ። በቃ እኔ ግራ ገባኝ። እኔ ድሮ እኮ እቆጥብ ነበር የሆነ ስበላ የሆነ ኮንትሮል። አሁን እሷ ምንም ካቀረበች ዝም ብዬ ነው የምበላው እና ያ ጥሩ አይደለም። አሁን ፍራፍሬ ትበላም ጠግባል? ኧረ ጠግቤያለሁ። አሁን ምንም ቦታ የለኝም። ኧረ ፍራፍሬ ብላ። በጣም ደስ ብሎኛል። ፍራፍሬውን እኮ አይ ታንክ ዩ ሶ ማች ልጄ፣ አመሰግንሻለሁ። አንቺንም ልሳምሽ። ኧረ ግንባርሽን ነው እንዴ? ይሁን ያው ጨፍኛው። ክብራትና ክብራን ያለው ነገር ይህንን ይመስላል። በጣም ደስ ብሎኛል። ቴንኪዩ ባለቤቴ፣ ቴንኪዩ ልጄ፣ ቴንኪዩ። ባይ ባይ። ሌላ ቀን በሌላ ቪዲዮ በሚያምር ቪዲዮ ተመልሰን እንመጣለን። ደህና ደሩ። በሰላም